በ5 ቀን ውስጥ ከ0 ወደ 1K። ሰላም ፋሚሊ እንዴት ናችሁ? አለን። ዛሬ እንግዲህ ለአዳዲስ ዩቲዩበሮች መልካም ዜና ይዤላችሁ መጥቻለሁ። ያ ምንድነው? ዩቲዩብ ክሬት አድርጋችሁ ቪዲዮም አፕሎድ እያደረጋችሁ ምንም ሰብስክራይብ እና ቪው ለሌላችሁ ሰዎች ደስ የሚል ዜና ይዤላችሁ መጥቻለሁ። ያ ምንድነው? ያው እጃችን ላይ ነው ያለው ኤቭሪ ሲስተም። በጣም ሰሞኑ ሲገርመኝ ነበር ማለት ነው። ለምን ሰብስክራይብ አንደራረግ? በጣም ቀላሉ መንገድ ሰብስክራይብ ብንደራረግ፣ አንዳችን ሰብስክራይብ ብናደርግ በቃ ከ1000K በጣም የምናልፍበት ብዙ ቻንሶች አሉ። እኔ ምንድነው ያዘጋጀሁላችሁ የ5 ቀን ቻሌንጅ አለች። በቀን 200 ሰው ሰብስክራይብ ማደራረግ። ዛሬ 200 ሰው ሰብስክራይብ ይደራረጋል። ነገ ደግሞ ዛሬ ያደረጉ ሰዎችን በፋይል ኦርደር አድርጌ ጽፌ ልክላችኋለሁ። እኔ ቴሌግራም ቻናላችሁን ስልካችሁንና ሊንካችሁን አንድ ላይ አድርጋችሁ ላኩልኝ። የእያንዳንዳችሁን ስልክ ላይ የ200 ሰው ሊንክ ልክላችኋለሁ። ያን ሊንክ ደግሞ እናንተ ሰብስክራይብ ታደርጋላችሁ፣ ቪዲዮዎቹን ትገባላችሁ፣ ታያላችሁ። በቃ ለምን መሰላችሁ? እኛ ኢትዮጵያውያን በኳስ ያልተሳካለን፣ ዩኒቲ የለንም፣ የህብረት ስራ አልለመድንም። በቃ ሩጫ ላይ ፎከስ አድርገን አትሌት እኮ ኢትዮጵያ ውስጥ የትም የለም። ኢትዮጵያ እንዳለ አትሌት በቃ ዝም ብለን ሲንግል ሩጫ ምናምን ማስተካከል አለብን። በቃ አንድነት እንፍጠር። አሁን ያለው ጀነሬሽን ደግሞ በጣም የሆነ ስማርት የሆነ ማይንድ ያለው ጀነሬሽን ነው። በዚህ ላይ ቅንነትን እንጨምር። በጣም መልካምነትን፣ ቅንነት፣ የሰው እድገት የሚያስደስተው ሰው ይብዛ። ሰብስክራይብ እንደራረግ። መጀመሪያ ሰብስክራይብ አድርጋችሁ የኔን ትጀምራላችሁ። ከዛ የእናንተን ሊንክ ላኩልኝ። እያንዳንዱን ሰው በየቀኑ ዛሬ ሰኞ ነው፣ እስከ አርብ ድረስ እያንዳንዳችን 1000K ሊኖረን ይገባል ማለት ነው። ምንም አይነት ማብራሪያ ሳንጠብቅ፣ ምንም አይነት አንጃ ግራንጃው ሳንገባ ቀጥታ ወደ ስራ መግባት አለብን ማለት ነው። ያ ደግሞ አሁን እኔ ይገርመኛል። አባቶቻችን ጣሊያንን ምናምን እንዴት አባረሩት ምናምን ብለን ታሪክ ስንጠይቅ ያው በጣም ስማርት የሆነ ክላሽ መትረየስ ምናምን ይዞ አይደለም፣ አንድነት ነው፣ ዩኒቲ፣ መተሳሰብ ነው። በጣም መተሳሰር ነው ጣሊያን ሊያባሩ የቻሉት። ቀኝ ያልተገዛ ነው። ሌላኛው አባይን ገድበናል በህብረት። እንደውም አንድ ንግግር አለ፣ ድር ቢያብር አንበሳ ያስር ይባላል። ማለት ድር ቢያብር ሸረሪት ቢያብር አንበሳ ያስራልን ማለት ነው። አንድነት በጣም ኃይል አለው። ስለዚህ ሁላችሁም ሰብስክራይብ ታደርጋላችሁ፣ እኔም የእናንተን፣ ሌሎች ጓደኞቻችንም ደግሞ ኮሜንት ሴክሽን ላይ የራሳችሁን ሊንክና ስልክ ቁጥራችሁን አድርጋችሁ ላኩልኝ። 200 ሰው ብቻ ነው የምፈልገው። 200 ሰው ሲሞላ አትላኩ። ዘን 200 ሰዎች ሰብስክራይብ ተደራርገው ያለውን ለውጥ አይተን ደግሞ ሌላ 200 ሰው እንቀበላለን። ቴሌግራም ከምትጠቀሙት ስልካችሁ ጋር ትልኩልኛላችሁ። በየቀኑ 200 ሰው ሰብስክራይብ እንደራረግ። ከዛ ሁሌ ፌመስ ብቻ ለምን ሰብስክራይብ እናደርጋለን? ማለት የባይ ተመልካች ለምን እንሆናለን? እኛ ምን ብላ እንጎራረስ ነው ትልቁ። በቃ ዘሜን ፖይንቴ እንደጋገፍ። እኔ ለአንተ፣ አንተ ለእኔ መሰላል ያዝልኝ፣ እኔ መሰላል ያዝልኝ። አንተም ወጥተህ መሰላሉን ለእኔም ትይዝልኛል፣ እኔም ደግሞ እወጣለሁ። በጣም ቀላል ነገር ነው። አንድነትን ያጣነው እኛ ለዘረኝነት፣ ለብሔርተኝነት፣ ለብጥብጥ፣ ለውካታ፣ ለግድያ ብቻ ሲሆን ነው አንድነታችን። የት አላችሁ የኢትዮጵያ ወጣቶች? አብረን እንስራ ፕሊስ። ይሄ ጊዜያችን ስለሆነ አብረን መስራት አለብን። በቃ አብረን ማደግ አለብን። ያው ሁላችንም የምናውቃለን ኢትዮጵያ ውስጥ ያለው ቻሌንጅ ለማደግ ለመስራት በጣም ካልሰገጥን ምንም አይሆንም። እስቲ በአንድነት እንዘግጥ። አሁን ደግሞ በቃ በመደጋገፍ በመተጋገዝ አልሸባብ እንኳን አንድ ሆኖ ሀገርን እንደ ሀገር ከበጠበጠ፣ ሶማሌም ትርምስምሷን ካወጣ አስቡት። የትም ዓለም ላይ ያሉ አሸባሪዎች ምንም በሏቸው በአንድነት ነው የሚያሸብሩት። ዩኒቲ ያላቸው አንድነት ኃይል አለው። በቃ ምንም ጉንዳንን አንድ ናቸው፣ ምስጥን አንድ ናቸው። ኔጌቲቭን ለመብራት ኃይል ብቻ በመተው ፖዘቲቭ ቲንከሮች ሆነን በአንድነት ይሄን ፒፕል እስቲ እናስደመው። በምን አይነት መንገድ ነው ሰብስክራይብ እንደራረገው የሚለውን ደግሞ በዝርዝር አቀርብላችኋለሁ ማለት ነው። ለምሳሌ የ5 ቀን ቻሌንጅ ስላችሁ በ5 ቀን ውስጥ 1K እንገባለን ማለት ነው። እንዴት ነው 1K የምንገባው? በእኔ በዚህኛው በዩቲዩብ ኮመንት ሴክሽኑ ላይ 200 ሰው ሊንካችሁንና የቴሌግራም ነምበራችሁን ትልኩልኛላችሁ። ዘን ኦርደር ተደርጎ ሁላችሁም ጋር ይደርሳል። የ200 ሰው ሊንክ ይደርሳችኋል። ያን ሊንክ እናንተ ሰብስክራይብ ታደርጋላችሁ። ያን ሊንክ ሰብስክራይብ ስታደርጉ አንድ ቀን 200 ሰው ሰብስክራይብ ተደራረግን ማለት ነው። በሁለተኛው ቀን እንደዛ 200 ሰዎች ሊንክ ይልካሉ። የእናንተ ለነሱ፣ የነሱ ለእናንተ ይላካል። 400 ሰው ትሆናላችሁ። በሶስተኛው ቀን እንደዛው 600፣ 400፣ 800፣ 500፣ አምስተኛው ቀን 1K እንገባለን። ትክክለኛና እውነተኛ የሆነ ነገር እየተቸገርን እየተሰቃየን የተንገላጠን ያለን። አንተ ለእኔ መሰላል ያዘልኝ፣ እኔ ለአንተ መሰላል ያዘልን። ከዛ ጉድጓዱን አብረን እንወጣዋለን ማለት ነው። አኞ ከሆነ ላይፍ እንላቀቃለን። አንድነት ያስፈልገናል። አባይን ገድበናል። አባቶቻችን አያቶቻችን ጣሊያንን አባረዋል። አንድነት አሁን ደግሞ
ለብሔርተኝነት ለዘረኝነት ብቻ ነው አንድነታችን የምንጠቀም። በቃ ዊዛውት ኤኒ መስፈርት ዘር፣ ብሔር፣ ጎሳ፣ ጾታ አይለይም። በቃ ጆይን አድርጉ ሁላችሁም የራሳችሁን ሊንክ በየቀኑ 200 ሰው ከሞላ በኋላ ፕሊዝ አትላኩ። 200 ሰው ሳይሞላ የቴሌግራም ስልካችሁንና ሊንካችሁን ላኩልኝ። ሊንካችሁን ስትልኩ ማለት ነው መጀመሪያ ላይ ኮሜንት ሴክሽን ላይ ገብተህ ወይ ገብተሽ የምትልኪ ሰው ቁጥር እየጻፋችሁ 1 ብለሽ ከዛ በኋላ ሁለተኛ ላይ የምትልከው ሰው ደግሞ 2 ብለህ ሶስተኛ ላይ እንደዛው ለራሳችሁ ቁጥር እየሰጣችሁ በኦርደር ትጽፋላችሁ። ከዛ 200 መሙላቱን 200ኛ ላይ ያለው ሰው አይተው ሰዎች አይልኩም ማለት ነው። ላይክ ማድረግ እንዳይረሳ።